አንድ ዜና ሰምቼ ነበርና ይህንን ዜና በተመለከተ የተለያዩ ጉዳዮችን አንስተን እንድንወያይበት ስለፈለኩኝ ነው። ይሄ በምስሉ ላይ የምትመለከቱት ግለሰብ እንግዲህ የ65 ዓመት አዛውንት ነው። ነገር ግን በ12 ዓመት ህፃን ልጅ ላይ የአስገድዶ መድፈር ድርጊትን በመፈጸሙ በዛሬው ዕለት እንግዲህ ማለትም በጥቅምት 4 ማለት ነው ይህ ግለሰብ ለፈጸመው የወንጀል ድርጊት ቅጣት ተላልፎበታል ማለት ነው። ቅጣቱም ደግሞ 23 ዓመት ከ6 ወር ጽኑ እስራት እንደሆነ መረጃዎች ያሳያሉ ማለት ነው። የተከበራችሁ ተመልካቾች እና እንግዲህ በዛሬው ቪዲዮ የተለያዩ ጉዳዮችን አንስተን የምናወራ ይሆናል ማለት ነው። በተለይ ደግሞ ይህ በሴቶች ላይ የሚደርሰውን ጥቃት በተመለከተ የወንጀል ህጉ እንዴት ይመለከተዋል፣ ምን አይነት ቅጣት ተቀምጧል የሚለውን ጉዳይ ማየት እጅግ በጣም አስፈላጊ በመሆኑ ይህንን መረጃ ላጋራችሁ መጥቻለሁ ማለት ነው። ድርጊቱ የተፈጸመው እንግዲህ በሲዳማ ክልል በማዕከላዊ ሲዳማ ዞን ይርጋለም በምትባል የከተማ አስተዳደር ውስጥ ነው ይህ ድርጊት የተፈጸመው። በዛች ከተማ ውስጥ ነው ድርጊቱ የተፈጸመው ማለት ነው። ድርጊቱ መቼ ነው የተፈጸመ ካላችሁ ደግሞ ከሁለት ወራት በፊት ነው፣ ማለትም በነሐሴ 6 ነው ይህ የወንጀል ድርጊት የተፈጸመው። እናም እንግዲህ ይህ በምስሉ ላይ የምትመለከቱ የ65 ዓመት አዛውንት እንግዲህ በ12 ዓመት ህፃን ልጅ ላይ ይህንን የአስገድዶ መድፈር ጥቃት ፈጽሟል ማለት ነው። ከዛም በተጨማሪ ደግሞ እጅግ በጣም የሚያሳዝነውና የሚያስከፋው ነገር ምንድነው? ግለሰቡ ወይም ደግሞ ተከሳሹ የኤችአይቪ ታማሚ እንደነበር ማለትም ኤችአይቪ ፖዚቲቭ እንደነበርና ይህንንም ጉዳይ ደግሞ ጠንቅቆ ያውቅ እንደነበር ለዚህም ህመሙ መድኃኒት ይወስድ እንደነበረ መረጃዎች ያሳያሉ ማለት ነው። በዚህ ሁኔታ ነው እንግዲህ በተጎጂ ላይ ይህንን ጥቃት ሊፈጽም የቻለው ማለት ነው። እንግዲህ ይህ ግለሰብ በከተማ አስተዳደሩ በመጀመሪያ ደረጃ ፍርድ ቤት በአቃቢ ህጉ አማካኝነት በቀረበበት ክስ እንግዲህ መከላከያውን እንዲያቀርብ ቢጠየቅም ምንም አይነት መከላከያ ማቅረብ ባለመቻሉ እንግዲህ የተለያዩ ጉዳዮች ከግምት ውስጥ በማስገባት ግለሰቡ በ23 ዓመት ከ6 ወር ጽኑ እስራት እንዲቀጣ ፍርድ ቤቱ ውሳኔውን አስተላልፎበታል ማለት ነው። እንግዲህ የተከበራችሁ ተመልካቾች ያስገድዶ መድፈርን ወንጀል በተመለከተ ምን ህጉ እንዴት አድርጎ ያየዋል የሚለውን ነገር ማየት እጅግ በጣም አስፈላጊ ነው። በዛሬው ቪዲዮ ልነግራችሁ የፈለኩት ዋነኛው ጉዳይ እንግዲህ ያ ነው። ያስገድዶ መድፈር ወንጀል እንግዲህ በመደበኛ ሁኔታ ማለት እንደ ኖርማል ኮርስ ኦፍ ቲንግስ ከ5 ዓመት እስከ 15 ዓመት የሚያስቀጣ የወንጀል ድርጊት ነው። እንግዲህ አንድ ሰው በወንጀለኛ ህጉ በአንቀጽ 620 ላይ በግልጽ ተደንግጎ እንደተቀመጠው እንግዲህ የኃይል ድርጊትን በመጠቀም ራሷን መከላከል እንዳትችል በማድረግ እንግዲህ ከጋብቻ ውጪ በሆነ መንገድ ከአንዲት ሴት ጋር የግብረ ስጋ ግንኙነት የፈጸመ እንደሆነ በማስገደድ ማለት ነው ከ5 ዓመት እስከ 15 ዓመት በሚደርስ ጽኑ እስራት እንደሚያስቀጣ የወንጀል ህጉ በአንቀጽ 620 ላይ በንዑስ አንቀጽ 1 ላይ በግልጽ ደንግጎ አስቀምጧል ማለት ነው። ይሁን እንጂ ጉዳዩን የሚያከብዱ ነገሮች ደግሞ ሊኖሩ ይችላሉ ማለት ነው። ለምሳሌ አሁን የምንመለከተው ጉዳይ መጀመሪያ ላይ የነገርኳችሁን ግለሰብ ጉዳይ በምንመለከትበት ሰዓት እንግዲህ ጉዳዩን የሚያከብዱ ምክንያቶች እንዳሉ ለሁላችንም ግልጽ ነው ማለት ነው። ከነዚህ መካከል እንግዲህ ሁለት ጉዳዮችን ማንሳት እንችላለን። ቀደም ብዬ እንደነገርኳችሁ የመጀመሪያው የወንጀሉ ተደራራቢነት ነው ማለት ነው። እንግዲህ ሁለት አይነት ወንጀሎች በአንድ ድርጊት ተፈጽመዋል። ይሄ ማለት ምን ማለት ነው? ግለሰቡ የአስገድዶ መድፈሩን ድርጊት በመፈጸሙ ብቻ ሁለት አይነት የወንጀል ድንጋጌዎች ተጥሰዋል ማለት ነው። አንደኛው ሁላችሁም እንደምትገምቱት በአንቀጽ 620 ላይ የተቀመጠውን የአስገድዶ መድፈርን ኤሌመንቶች የሚያሟሉ ድርጊቶችን ፈጽሟል ማለት ነው። በሁለተኛ ደረጃ ደግሞ በወንጀለኛ ህጉ በአንቀጽ 514 ላይ የተቀመጠውን ምንም እንኳን በግልጽ የተነገረ ባይሆንም የሰውን በሽታ በማሰራጨት ሊያስጠይቀው ይችላል ማለት ነው። ግለሰቡ የኤችአይቪ ህሙም በመሆኑ ምክንያት እንግዲህ የሰውን በሽታ ማሰራጨት በሚለው በአንቀጽ 514 ድንጋጌ በመተላለፍ ሊያስጠይቀው ይችላል ማለት ነው። እንግዲህ ይህ የህጉ ድንጋጌ ምን ይላል? ማንም ሰው አስቦ በሰው ላይ ተላላፊ በሽታ ያሰራጨ ወይም ያስተላለፈ እንደሆነ ከ10 ዓመት በማይበልጥ ጽኑ እስራት እንደሚቀጣ ይደነግጋል ማለት ነው። ከዛም በተጨማሪ ደግሞ በንዑስ አንቀጽ 2 በሐመርኋ ላይ እንደተቀመጠው እንግዲህ ወረርሽኝ ወይም ደግሞ ኤፒደሚክ የሆነ በሽታ ያስተላለፈ እንደሆነ ከ20 ዓመት በማይበልጥ ጽኑ እስራት እንደሚቀጣ ወይም ደግሞ ነገሩ ከባድ በሆነ ጊዜ በእድሜ ልክ ጽኑ እስራት ሊቀጣ እንደሚችል ከዛም አልፎ ሞትም ራሱ በሞትም ሊቀጣ እንደሚችል ህጉ ደንግጎ ያስቀምጣል ማለት ነው። ነገር ግን የተከበራችሁ ተመልካቾች አንድ ወንጀል ድርጊት ወደ ፍርድ ቤት ላይ በሚቀርብበት ሰዓት ፍርድ ቤቱ ላይ የተቀመጠው ዳኛ የተለያዩ ጉዳዮችን ከግምት ውስጥ በማስገባት ነው ውሳኔውን የሚያስተላልፈው ማለት ነው። በዚህም ምክንያት እንግዲህ ስሜታዊ በመሆን አይሂማ በከባድ የሆነ ቅጣት ያስፈልገዋል በማለት እንግዲህ በመፍጠን
ውሳኔዎችን አያስተላልፍም ማለት ነው። በተረጋጋ ሁኔታና ራሽናል በሆነ መንገድ ጉዳዩን ስለሚያየው ማለት ነው የተለያዩ ማቅለያ ምክንያቶችንም አብሮ ከግምት ውስጥ ያስገባል ማለት ነው። እንግዲህ ቀደም ብዬ እንደነገርኳችሁ ራሷን መከላከል በማትችል ህፃን ላይ ድርጊቱ በመፈጸሙ ምክንያት ይሄ አንዱ የወንጀል ድርጊቱን ወይም ደግሞ ሊተላለፍ የሚችለውን ቅጣት ሊያከብድ የሚችለው ጉዳይ ነው ማለት ነው። በሁለተኛ ደረጃ ደግሞ ተላላፊ የሆነ በሽታ እንዳለበት እያወቀ ይህንን ድርጊት ሆን ብሎም ሊሆን ይችላል ወይም ደግሞ በቸልተኝነት የተገለጸ ጉዳይ ስላልሆነ ሀሳብ አንሰጥበት አሪፍ ነው። ብቻ ግን እንደዚህ አይነት በሽታ ሊያስተላልፍ እንደሚችል እየታወቀ ድርጊቱ መፈጸሙ እነዚህ ሁለት ጉዳዮች የወንጀል ድርጊቱ ወይም ደግሞ የሚተላለፈውን የቅጣት መጠን ከፍ የሚያደርጉት ይሆናሉ ማለት ነው። እንግዲህ የተከበራችሁ ተመልካቾች ይህንን መሳይ ተደራራቢ የሆነ ወንጀል ወይም ደግሞ ጣምራ የሆነ ወንጀል ተፈጽሞ በሚገኝበት ሰዓት እንግዲህ በወንጀለኛ ሕጉ በአንቀጽ 184 መሰረት የሚከብድ ይሆናል ማለት ነው። የሚተላለፈው ቅጣት የሚከብድ ይሆናል ማለት ነው። በዚህም አጋጣሚ እንግዲህ ሁለቱም የተቀመጡት ቅጣቶች ጽኑ እስራት የሚያስቀጡ ወንጀሎች ሆነው በሚገኙበት ሰዓት ምንድነው የሚደረገው? ሁለቱ ወንጀሎች ይደመራሉ ማለት ነው። ተደምረው ግን ከ25 ዓመት መብለጥ የለባቸውም ማለት ነው። ምክንያቱም በጀነራሊ በአጠቃላይ ሁኔታ ሁለት ጽኑ እስራት የሚያስቀጡ ወንጀሎች ተፈጽመው በሚገኙበት ሰዓት እንግዲህ ሁለቱም ተደምረው ነገር ግን የድምራቸው ውጤት ከ25 ዓመት በላይ መሆን እንደሌለበት ህጉ በግልጽ ደንግጎ ስለሚያስቀምጥ ከዛም በተጨማሪ ደግሞ ቀደም ብዬ እንደነገርኳችሁ የተለያዩ ማቅለያ ምክንያቶች ስለሚኖሩ የቅጣት መጠኑን 25 ሆኖ እንዳይቀር ያደርገዋል ማለት ነው። በዚህም አማካኝነት ወደ 23 ዓመት ሊወርድ የሚችልበት የህግ አግባብ ያለ መሆኑን ማወቅ አለባችሁ ማለት ነው። ሆኖም ግን የተከበራችሁ ተመልካቾች ይሄ ሁሉ ስራ የፍርድ ቤት ስራ ወይም ደግሞ በፍርድ ቤቱ ላይ የተሰየመው ዳኛ ፍትሃዊ ነው፣ ያስተምረዋል፣ ሌሎችንም ያስተምራል ብሎ የሚያስበውን የቅጣት መጠን የሚያስተላልፍበት ስራ ስለሆነ ብዙም ስለ እንደዚህ አይነት ነገሮች መጨነቅ አያስፈልግም ማለት ነው። እንደ አጠቃላይ ግን የተከበራችሁ ተመልካቾች በመጀመሪያ ደረጃ ወረርሽኝ የሆነን በሽታ ሆን ብሎ የሚያስተላልፍ ሰው ከ20 ዓመት በማይበልጥ ጽኑ እስራት እንደሚቀጣ ከዛም አልፎ ደግሞ በእድሜ ልክም በሞትም ሊቀጣ እንደሚችል እንደ ወንጀሉ ክብደት ማለት ነው ሊቀጣ እንደሚችል ማወቅ አለባችሁ። ባስገድዶ መድፈር ወንጀል የተፈረደበት ሰው ደግሞ ቅጣቱ ከ5 ዓመት እስከ 20 ዓመት በሚደርስ ጽኑ እስራት ሊቀጣ እንደሚችል የህጉ ግንዛቤ እንዲኖራችሁ እፈልጋለሁ ማለት ነው። የተከበራችሁ ተመልካቾች ከህጉ መረጃ በተጨማሪ ግን ማስተላለፍ የምፈልገው እጅግ በጣም ወሳኝ የሆነ መልእክት አለ ማለት ነው። እንግዲህ እነዚህ ህፃናት የሁላችንንም ትኩረት የሁላችንንም ድጋፍ የሚፈልግ ጉዳይ ነው ማለት ነው። ምክንያቱም ህፃናት ራሳቸውን መከላከል የማይችሉ የሚወስኗቸው ውሳኔዎች፣ የሚያደርጓቸው የተለያዩ እንቅስቃሴዎች በእነሱ ላይ ምን አይነት ተጽዕኖ ሊያመጣ እንደሚችል የማያውቁ ህፃናት ስላሉ ማለት ነው። በማህበረሰባችን ውስጥ ሁሉም የማህበረሰባችን አባል እንግዲህ ይህንን ጉዳይ በተመለከተ ሊረባረብ ይገባል። መምህራንም ሆኑ ወላጆችም ሆኑ እንዲሁም ደግሞ የተለያዩ የማህበረሰባችን ክፍሎች እንግዲህ እንደዚህ አይነት የወንጀል ድርጊቶች እንዳይፈጸሙ ኃላፊነቱ የተጣለብን በእኛ ላይ በመሆኑ ሁላችንም ይህንን ጉዳይ ችላ ልንለው አይገባም ማለት ነው። እንደዚህ አይነት ድርጊቶች ተፈጽመው በሚገኙበት ሰዓት ደግሞ አስተማሪ የሆኑና ድርጊቱ ደግሞ ድጋሚ እንዳይፈጸም የሚያደርግ ቅጣትና እርማት ሊወሰድ ይገባል ማለት ነው። እንግዲህ ለዛሬ ያዘጋጀውላችሁ የህግ መረጃ ይህንን ይመስላል። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስከሚቀጥለው ጊዜ ሰላም ሁኑ።